ለማስወገድ ምን ማድረግ እንዳለብን 3 ነጥብ ብቻ አስቀምጬ እንለያይ። አንደኛ የቡዳ መንፈስ መጀመሪያ መኖርና ለመኖር ማረጋገጥ አለብኝ ስትሉ ምልክቱ ምንድነው? ያንን ትምህርቱን በደንብ ማዳመጥ ቡዳ ምንድነው ቢለው ቼክ አድርጎ በትምህርታችን ውስጥ ማየት ገብቶ በደንብ መመርመር። ቡዳ ምን ላይ ነው የሚቀመጠው? አይን ላይ ነው? ፊት ላይ ነው የሚቀመጠው? ምን የጎዳብኝ? ምን ያበላሸብኝ? እኔ የነካሁት ነገር በሙሉ የሚበላሽብኝ ከሆነ አው ችግር በርግጥ ችግር አለ፣ ቡዳ አለ። ግን ደግሞ እኔ ራሴ አባካኝና አጥፊ ሆንኩት ገንዘብ ሳገኝ ብቻ ነው ወይስ ድሃም ሆኜ አባካኝና አጥፊ ነኝ? ቼክ ማድረግ አሟጦ መጨረሻ እስክትደርሱ ድረስ ድሃ መሆናችሁ እንኳን ራሱ አሁን አንዳንድ ሰው የሚበላው የሚጠጣ ወጥቶ እንኳን ለአረቄ ሳንቲም አያጣም፣ ለሲጋራ ሳንቲም አያጣም። ምንም እኮ ሆድ ውስጥ እኮ ምግብ የለም። እስከ መጨረሻው ሰዓት ድረስ ከእናንተ ጋር ይፋለማል። ምንም እንዳይኖራችሁ አድርጎ ቂምና ሳንቲም ኪስ ውስጥ አያድርም ይላሉ አይደል ሰካራሞች። እና በዚህ ልክ እስከ መጨረሻ ድረስ ድሃ ጨርቃም አድርጎ የለበሰውን ልብስ እስከ መሸጥ ነጠላ ጫማውን ሸጦ በባዶ እግሩ እስከ መሄድ የሚያደርስ ሱስ ያለበት ሰው ከባድ የቡዳ መንፈስ ያለበት ሰው። ሴትም ከሆነች ልክ እንደዚሁ ሁሉ ነገሯ መጠጥ አድርጋ ሁሉም ይከፋባታል። ጎረቤትም በራሷ ላይ ክፉ ትሆናለች። በራስ ላይ ክፉ መሆን ማለት ራስን አለመጠበቅ፣ ለራስ አለማዘን፣ ለነፍስ አለመጨነቅ፣ ለዘላለማዊ ሕይወት አለመጨነቅ ማለት ነው። ዝም ብሎ ተስፋ የቆረጠ ራስን ስለማጥፋት ብቻ ማሰብ ማለት ነው። ይሄ በራስ መጨከን ይባላል። የዘላለም ሕይወት እንዳላስበው ቢከፋም ቢለማ ምን ሳይሻል አይቀርም የሚባል ነገር አለ። ምንድነው? ለክፉም ለደጉም ምን ሳይሻል አይቀርም ሲጻፉት እናንተ። ስለዚህ መንግስተ ሰማያትም ገነትም ቢኖርም ባይኖርም ሲኦልም ቢኖርም ባይኖርም ግን ደግ ሆኖ መኖር፣ ጾሞ ጸልዮ ሰግዶ ለአይምሮና ለህሊና ታማኝ ሆኖ መኖር ይሻላል። ቢኖርም ባይኖርም ስላችሁ እንደው የለም ብላችሁ የምታስቡ ከሆነ ኤቲስትነት ካለባችሁ ማለት ነው። መልካም ሰው ሆኖ ማለፍ እኮ ጥሩ ነው። ስምን ከመቃብር በላይ ስለሆነ ማለት ነው። ተዝረክርኮ መሞት መረሳት ነው። መሞት በአጠቃላይ መረሳት ቢሆንም ግን ስም ከመቃብር በላይ ነው። አንዳንዴ እሱ እንኳንም ሞተ የሚባል መሆን የለበትም። ኧረ ይሄን አድርጎ እኮ አረፈ እንደው ትልቅ ነገር ሰርቶ አለፈ ይባላል። የዛሬ 20 ዓመት የተተከለ ችግኝ ነው ዛሬ ዛፍ ሆኖ ለእኛ መጠለያ ሆነው። እኛ ደግሞ ችግኝ ተክለን ደግሞ ለሚቀጥሉት ትውልድ ዛፍ እንዲያገኙ ማድረግ አለብን። እና ስለ ቡዳ መንፈስ ማወቅ ነው መጀመሪያው። ሁለተኛ ደግሞ በዙሪያችን ያሉ ሰዎችን ማየት። የእኔ ጠላት ማን ነው? ሰላቢ መንፈስ። ሰላቢም ቡዳ ስለሆነ ነው። ሰላቢ መንፈስ ምቀኛ የሆነ ሰው በእኔ ዙሪያ ማን አለ? የሚነካካብኝ ሰው፣ በእኔ ነገር የሚቀና ሰው የሆነ ነገር ስትይዙ ማለት ነው። አይ ይሄን ነገር እንደዚህ ብታደርገው ጥሩ ነበር። ሁልጊዜ ባላችሁ ነገር ላይ ኔጌቲቭ የሆነ አስተያየት ነው የሚሰጠው። ይሁን ችግር የለውም እድሜ አይኖረውም ግን ተጠቀምበት ይላሉ። አሪፍ ነው እንዴ ጥሩ ነው የገዛኸው ወይ ሲያምር፣ ኧረ እኔም እንደዚህ እገዛለሁ ምናምን የሚል እኮ ቢሆን ጥሩ ነበረ። አንዳንዴ ጥሩ ቅናት ነው እኔም እገዛለሁ ማለት። ግን ያደረጋችሁት ነገር በሙሉ አይጥመውም። ሁሌ ባደረጋችሁት ነገር ላይ ኦፖዝ የሆነ አስተያየት ነው የሚሰጠው። ይሄ ምቀኝነት ነው። የራሱን ኢጎ ሰው ላይ ያንጸባርቃል። ሳያውቀው ግን ቡዳ መንፈስ ነው የሚያስተላልፈው ማለት ነው። ሶስተኛ ደግሞ እንዲህ አይነት ሰው መኖሮቹን ቼክ አድርጉ ነው ይሄ። ሶስተኛ ላይ ግን ተሰብስቦና ተጠንቅቆ መኖር፣ ቡዳ መንፈስ መኖሩን ማወቅ ትችላላችሁ። እቤት ስትቀመጡ ቤት ድረስ አንኳኩቶ ይመጣሉ የቡዳ መንፈስ ያለባችሁ። የት ጠፍተሽ ነው? በእርግጥ የሚያስቡላችሁ ሰዎች ሊመጡ ይችላሉ። ግን በተደጋጋሚ ምን እንደምትበሉ ምን እንደምትጠጡ ቤታችሁ ውስጥ ያለውን ጓዳ ጎድጓዳ ምናምን ቡና ለመጠጣትም በምንም ውሏቸው ሴቶች በተለይ እንደዚህ ቤት ውስጥ በሰፈር በምትውሉበት ሰዓት እንዴት ናችሁ ቡና የለም እንዴ ብለው በየቀኑ ይመጣሉ። በየእንትኑ የምትበሉትን ስንዴ ስንት እንዳስፈጫችሁ ጤፉ ምኑ ሁሉ ነገር ኢንፎርሜሽን ማወቅ ይፈልጋሉ። መረጃው የእናንተ ቤት መረጃ እንዲኖራቸው ይፈልጋሉ። ከዛስ ምንም ባያደርጉም እንኳን ቡዳው ይበለዋል። ከዛ በኋላ የተመናመነ ከዛስ እናንተ አበድሩኝ እንድትሏቸው ይፈልጋሉ። ከነሱ ቤት እናንተም እህል እንድትበደሩና አለሁኝ አይነት ነገር ከዛ ቤት እኔም ስላበደርኳት ቤት ሁልጊዜ እገኛለሁ ማለት ነገር እና የቡዳ መንፈስ ሳያስቡትም አስበውትም በዙሪያቸው ያሉ ሰዎች ላይ ቼክ ማድረግ ያስፈልጋል። ሌላው እንደ 1 2 ብዬ 3 ብዬ ማልሰጠው ቁጥር ማልሰጠው የቡዳ መንፈስ መኖሩን በጸበል በጾም በጸሎት በስግደት በደንብ አድርጋችሁ ወጥራችሁ ይዛችሁት ማስለፍለፍና ማነኬት ነው የመጣው መቼ ነው የበላኸኝ ወይም ደግሞ ከእናት ማህፀን ነው ወይ ብሎ ጠይቆ ማወቅ ይቻላል። ይሄ ከቁጥር ውስጥ የማይገባ ዋና ጉዳይ ነው። ይሄን ይመስላል። የቡዳ መንፈስ የዝሙትም መሆን ይችላል፣ ሰላቢም ሊሆን ይችላል፣ ምቀኛም ሊሆን ይችላል። እንደዚህም ደግሞ ደግ ሊመስልም ይችላል። በቡዳ በልተዋታል ልጅቷን፣ ግን ለትዳር ያገናኘ ምናምን ይመስላል ስታዩት። ግን ያለ እድሜዋ ደሟ እንዲፈስ አደረገ፣ ያለ እድሜዋ እንድትወልድ አደረገ። ባይነቃ ኖሮ ልጇን ሰንበት ትምህርት ቤት ልታስገባ ቤተክርስቲያን ስትሄድ መንፈሳዊ ባትሆን የእኛን ትምህርት ባታዳምጥ ኖሮ እዚህ ነገር ውስጥ ሁሉ ባትገባ ኖሮ
ሳይታወቅበት 2 3 ልጅ 4 ልጅ ሲወልዱ በቡዳ የተለከፉ ልጆች ይሆናሉ። እርስ በርስ ዝሙቱ እዛው ይቀጥላል። እዛው ዲቃላ የወለዱ ልጆች ብቻ ይበዛሉ ማለት ነውና እንዲህ አይነት ነገር የሚበዛው በመንደር ውስጥ ይሄ ነው። በተለይ ሲንግል ማም ወይም ሴቶች ልጅ ወልደው ከእናታቸው ጋር ብቻ የሚቀመጡ ሴቷ ልጅ ራሷ ወልዳ ከባሏ ጋር ሳይሆን ከገዛ እናቷ ጋር አብራ የምትኖር ከሆነ ወንዱም ራሱ ወልዶ ሰፈር ውስጥ ያለ ጋብቻ ወልደው ዝም ብሎ አብረው ሳይሆኑ ዝም ብሎ የሚኖሩ ከሆነ በቡዳ ስለተበላሉ የመጣ የዝሙት መንፈስ ወይም ደግሞ የጉርብትና የተለያየ አይነት የችግር መንፈስ ነው እንጂ ኖርማል አይደለም። ስለተዋደዱ ከዛ በኋላ ስለተጣሉ የተፈጠረ ልጅ አይደለም። ይሄ ነው ከዙ። እናንተም በኮሜንት እስቲ ይሄን ነገር በደንብ አስፈታችሁ ጻፉልን። ሌላው መጨረሻ ላይ ጠቅለል ማድረግ የምፈልገው ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው ብትችሉ ማለት ነው ቡና አብራችሁ በምትጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጫወቱ ስትገባበዙ በአመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበር እስቲ ለየት ያለ ነገር ተዚህ ሊለኝ የሚችለው ነገር ምንድነው ብላችሁ አስቡ። በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ለተሰጫታለሽ እሷም ትሰጥሻለች። ይሄ ደስ የሚል ነው። እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጪኝ ሽንኩርት ስጪኝ ብላችሁ ተበዳድሩ መኖሩ አሪፍ ነው። ደስ ይላል። የጉርብትና በጣም አሪፍ ነው። ልጅ ሲርበው እስቲ ሂድና እዛ ብላ እኔ ጋር እንጀራ የለም እኔ ጋር ወጥ የለም ሂድ እስቲ ወጥ ይዘራ ከጎረቤት ይባላል ልጆች ሲርባቸው። ይሄ አሪፍ ነገር ነው። ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል። አይደለም እንዴ? ሲበላ ልጅ እንደዚህ ኩር ብሎ ማየት ጸጉሯን ስትሰራት ሂጂ እስቲ ጸጉርሽን ተስራሽ ይባላል አይደል? ጎረቤት ከዛ ጸጉሯን ስትሰራት ቆንጆ ሹሩባ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለበት ያ ምንድነው? በቡዳ ይበላል። ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው። በቃ አስቆርቡ ልጆቻችሁን። ጎረቤት ምንም ሆነ ምንም ማስቆረብ ነው። ቶሎ ቶሎ ማስቆረብ። ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቀጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ ያድጋሉ። የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው። ልጆች በጉርብትናም እኮ መናፍቅ ይሆናሉ። ሰንበት ተማሪ የሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያድግ እኮ ነውና ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ ልብስ ስትቀያየሩ ስትዋዋሱ ገላ ስትታጠቡ አብራችሁ በምትሆኑበት ሰዓት ስትጫወቱ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖሩ ቼክ አድርጉ። ስግደት፣ ጾም፣ ጸሎት ወሳኝ ነገር ነው። ቅዱስ ቁርባንን የመሰለ ነገር ደግሞ የለም። እነዚህ ነገሮች ማዘውተር፣ ጸበል መጠመቅ ጧት ሁሉ ጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው። በቃ ቅዳሜ የጸበል መጠመቅ ቀን ነው። አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው። ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ፣ ልብሳቸውን የሚያጥቡ ልጆች ይኖራሉ። ብቻ የቤት ስራ ይሰራሉ፣ ገላቸውን ይታጠባሉ፣ ጸጉራቸውን ይሰራሉ ምናምን። እሁድ ደግሞ ጧት ተነስቶ ያስቀድሳሉ። የተለመደው ነው ማለት ህግ አይደለም። ያስቀድሳሉ። ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ። እንግዳ የሚመጣ ከሆነ የሆነ ቦታ የሚኬድም ከሆነ ይሄን ብታረጉ መልካም ነው። በተለይ ቅዳሜ ጧት መጠመቅ፣ ልጆቻችሁን ማስጠመቅ፣ ህፃናቶችን ወስዳችሁ አስጠምቁ። እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ እንደዚህ ይዛችሁ ማስጠመቅ ነው። ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው። ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው። ሌላ ነገር የለም። አጅሬውም ሊያዝ ይችላልና ይሄንን ልመዱ። ግንባራቸውን ጸበል ማስጠመቅ፣ ጸበል መርጨት፣ የጸሎት ውሃ መርጨት። ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ የሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው። እግዚአብሔር ይሁነን። ሰላም ነው። የቡዳ መንፈስ ያለባችሁ ሰዎች አስመሳይነት ባህሪ ካለባችሁ፣ ጸባይ ካለባችሁ፣ ውሸታምነት፣ ድራማ የመስራት ሰዎችን የማታለል ድርቅ ማለት፣ ለምን አልሸነፍ ባይነት፣ ለምን ተመከርኩ ባይነት፣ ለምን እንደዚህ ይለኛል ብሎ ቂመኛና ልከኛ መሆን ካለባችሁ ቶሎ ንስሐ ግቡና ይሄ መንፈስ ለማባረር ሞክሩ። ጸበል ስትሄዱ ጮኻችሁ ማታውቁ
ግን ደግሞ ጸበል ቦታ የምትመላለሱ ካላችሁ እቤት እየቀረ ነው የሚሆነው መንፈሱ እቤት ይቀራል እና ከቤት ጀምሮ እየሰገዳችሁ እየጸለያችሁ ወደ ጸበል ቦታ መሄድ አለባችሁ። ሌላው ሳልናገር ማላልፈው በዚህ አይነት መንፈስ እየተጠቃችሁ ያላችሁ ቤተሰቦች በጣም ብዙ ህዝቦች አላችሁ። የቡዳ መንፈስ ሰይጣን ነው፣ አጋንንት ነው። ሰው በባህሪው አይኑ ቆሻሻ ቡዳ ወይም ደግሞ አይኑ መጥፎ ሆኖ አልተፈጠረም። እግዚአብሔር ሰውን የሚገላ አይን አይፈጥርም። ሰውን የሚያድን አይን ሊፈጥር ይችላል፣ የሚገድል ግን አይፈጥርም። ቅዱሳን ይመልከቱን፣ መላእክት ይመልከቱን፣ ድንግል ማርያም ትየን፣ እንድናለን፣ እንፈወሳለን። ከላያችን ላይ መንፈስ ብን ብሎ ይጠፋል። የሚገድል አይን ግን እግዚአብሔር አልፈጠረም። የእግዚአብሔር አይኖች በቁጣ ከመጡ ግን ራሱ እግዚአብሔር በቃልና በአንደበት ላይ ሆኖ ይሁንብህ ካለ ይሁንብህ ነው። ስለዚህ እባካችሁን እኛ የእንደዚህ ዘር ነን ብላችሁ ወስናችሁ ያላችሁ ህዝቦች ወይም ቤተሰቦች ከዚህ ሐሳብ ውጡ። እናንተ የአዳም ዘር ናችሁ። እናንተ የሔዋን ዘር ናችሁ። የክርስቶስ በዓመተ ምሕረት ደግሞ የክርስቶስ የቅዱስ ቁርባኑ የቤተ ክርስቲያን ዘርና አባል ናችሁ። በቃ ሌላ ማንንም ዘር አይደላችሁም። አጋንንት አይደላችሁም፣ ሰው ናችሁ። በግድ ራሳችሁን የማይሆን ነገር ውስጥ አትወትፉት። ሸክላም ብትሰሩ ብረትን ብትቀጠቅጡ ምንም አይነት ሙያ ቢኖራችሁ የተከበረ ሙያ ነው። እናንተ በሰራችሁት ነው የምንተዳደረው። እናንተ በኢትዮጵያ ውስጥ 25% የገቢ ምንጭ ናችሁ። በምትሰሩት ሙያ እጅግ ሲበዛ በጣም የሚከበር ሙያ ነው ያላችሁ። ግን እላያችሁ ላይ ካለው መንፈስ አንጻር ምን ያደርጋል? መንፈሱ ሸክላ እየሰራችሁ ከሆነ ከምትሰሩት ሸክላ ላይ አፈር አንስታችሁ እንድትበሉ አይምሯችሁን ይነሳችኋል፣ አይምሯችሁን ይከለክላል። አይምሯችሁ ውስጥ ያለውን ኃይል ደግሞ ታስተናግዱታላችሁ። ለምን? አፈሩ የሚበላ ነው። ልክ እንደምታዩት በቪዲዮ ላይ ይሄ አፈር የሚበላ ነው፣ ይሄ ነገር የሚጠጣ ነው፣ ይሄ ቆሻሻ አይደለም፣ እኛ ቤተሰቦች እንደዚህ የምንበላው ብላችሁ ትቀጥላላችሁ። በቡዳ የተበላች እናት ልጅ ስታረግዝ የሚያምራት ቀይ አፈር መብላት ነው። በቡዳ የተበላች አንዲት ሴት አፈር አማረኝ ብላ አንስታ የምትበላ ከሆነ አፈር ምግብ እንዳልሆነ ታውቃለች። አፈር ሰዎች ቤት የሚሰሩበትና መሬት የሚደለድሉበት እንደሆነ ብቻ ነው የምታውቀው። ግን ስትበላው ስሜቷ ደስ እያላት የምትበላው ከሆነ ተበልታለች ማለት ነው። እሷ ራሷ አፈሩን እየበላች ያለችው ልጅ ተበልታለች፣ ወይም እየበላ ያለ ሰው ተበልቷል። በመንፈሱ ስለተበላ ነው ለዚህ ነገር የበቃው። ባጭሩ ቋንቋ ስነግራችሁ እየተበላላን ያለ ነው። ያደግነውም እየተበላላን ነው። አንዱ አንዱን እየበላው ነው። ኮስሞቲክስም፣ ዝነጣውም፣ ፋሽኑም ማንኛውም አይነት አለባበስ የሚዛመተው በቡዳ መንፈስ እየተበላላን ነው። ባህሪም እንበላላለን፣ ጸባይ እንበላላለን፣ ገንዘብ እንበላላለን፣ ብዙ ነገር እንኮራረጃለን። ክፋትንም ደግንም ነገር እንኮራረጃለን። የሚጠቅም የሚሆን የሚጎዳ እንኮራረጃለን። በተለይ ግን 90% የሚጎዳውን ነገር መንፈስ ከሰዎች ጋር ያጣምራል ማለት ነው። ስለዚህ እናንተ የአዳም ዘር ናችሁ። ነፃ ለመውጣት ሞክሩ። ነፃ የምትወጡት ደግሞ በመጾም በመጸለይ በመስገድና የቡዳ መንፈስ አለብኝ ልጠመቅ ብሎ ለማስወገድ በመትጋት ነው። የለብኝም አይባልም። እንኳን እኛ ቅዱሳን እንኳን የለብኝም አላሉ። ስለዚህ ብትችሉ እናቴ እንደዚህ ነበረች፣ አባቴ እንደዚህ ነበረ ብላችሁ አስባችሁ ብቻ ፖዝ መሆን የለባችሁ ወይም መቅረት የለባችሁ። ወይም ደግሞ ዝም ብላችሁ ባላችሁበት አትቆሙ። ያ ያሰባችሁትን ሐሳብ አሳድጉት። በምን ታዲያ ምን ላድርግ? እንደዚህ ነን በቤተሰባችን። አዎ ምን ላድርግ ሲባል ወደሚሻለው ማድላት ነው። የሚሻለው ምንድነው? መዳን። በዛው መንጎድ አይደለም። ወይም ቢዝነስ ነው ብሎ በዛው ወደ ውጭ ለመሄድ ምናምን የሆነ ጊዜ ንስሐ ገባበታለሁ እንደዚህ ያደርጋል አይደለም። ቶሎ ብሎ ራስን ከመናፍስት ማጽዳት፣ ነፍስና ስጋ ማስታረቅ፣ ነፍስን ደግሞ ከመንፈሳዊ ማንነት ጋር ማስማማት ወሳኝ ነው ማለት ነው። አይናችን ላይ ሊኖር የሚገባው ይሄ የምታዩት በቃ የሚታዩት ተፈጥሮ ብቻ ነው። መንፈስ ሊያርፍበት አይገባም። ሲሆን የእግዚአብሔር መንፈስ እንዲያርፍብን፣ የመላእክት ኃይል እንዲያርፍብን እንጂ የርኩስ መንፈስ እንዲያርፍብን መፍቀድ የለብንም። ኩል አትጨምሩበት። ኩል ማለት የበለጠ መንፈሱን ዙፋን መስጠት ማለት ነው። አንድ ሰው መሬት ይቀመጥ ከነበረ ወንበር ላይ ተቀመጥ ሲባል ክብር እንደተሰጠ ሁሉ አጋንንት የተዋረደ ሆኑ ሳለ ኩል ስትቀቡ የበለጠ ዙፋን ላይ ያስቀመጣችሁት ማለት ነው። በደንብ አነገሳችሁት፣ እንዲያውም ምልክት ሰጣችሁት ማለት ነው። ኩል የተቀባችን ሴት አንዲት ሴት ስትመለከታት አንድ ነን ማለት ነው ብሎ ይናበባሉ መናፍስቶቹ፣ ይበላላሉ ማለት ነው።
ለዝሙትም ከሆነ ለማንኛውም ነገር ከሆነ ለዛ ነገር ይወድቁለታል፣ ይሸነፉለታል ማለት ነው። እና የቡዳ መንፈስ እንዴት አይነት አደገኛና አሰልቺ አስመሳይ ታካች መንፈሳዊ ህይወት ላይ በጣም አስመሳይ የውሸት መንፈሳዊ ለመምሰል የሚሞክር ነው። በልብስና በታይታ ብቻ የሚኖርበት በቃ ዝም ብሎ በልብስ ብቻ ምን እንደሆነ እንኳን ሃይማኖቱን ሳያውቅ እንዲሁ በመመላለስ ብቻ እድሜያችን እንድንፈጅ ይፈልጋል። እና አቃቂር ማውጣት በተለይ ሰው ሲያስተምርም በቤተ ክርስቲያን መምህራን ሲያስተምሩም ቅዳሴ ላይም ሁሉ ነገር ወጪ ወራዱን በማየት አቃቂር ማውጣት ያዩትን ነገር ጸጉር ስንጠቃ ወይም ደግሞ የሆነ ነገር ይሄ እኮ ለዚህ ፈልገው እንዲህ አድርጎት ይሄ እንደዚህ ያለ ሐሳብ ይሰጣል። ለምን የምታዩት ነገር ላይ ሐሳብ ሲሰጥ አእምሯችሁን ከቅዳሴው ከትምህርቱ እየሰረቀ ነው ማለት ነው።